በአክሱም ጉዳይ የጋዜጠኞች ሚና በፍትህ ሚዛን ሊፈተሽ ይገባል። ጋዜጠኞች የህዝብ ድምፅ እንደመሆናቸው መጠን እውነትን የማውጣትና የተበዳዮችን ብሶት የማስተጋባት ታሪካዊ ኃላፊነት ነበረባቸው። ሆኖም በአክሱም ሙስሊሞች ጉዳይ እየታዘብነው የሚዲያው እንቅስቃሴ የሙያ ስነ ምግባርን ትልቅ ጥያቄ ምልክት ውስጥ የሚከት ነው ሆኖ ያገኘሁት ማለት ነው። እንደ ምሳሌ ብሩክ ኒውስ የገጠመው ነገር አለ። አክሱም ላይ ጁማ ሰላት ክልከላ በቪዲዮ ዘግቦ ነበረ እና በኋላ በእምነት ከኦርቶዶክስ በኩል ያሉ እምነት ተከታዮች በጣም ከባድ ውግዘት ነው ያደረሱበት ማለት ነው። እና በጣም ብዙ ነገር ተባለ። ወዳውንም ቪዲዮን ያጠፋው ወዳውንም ማለት ነው። ለዛ ነገር ደግሞ ምንም አይነት ይቅርታ አልጠየቀም፣ ግን ቪዲዮን ነው ወዳውንም ያጠፋው ማለት ነውና ከውግዘት ለመሸሽ መረጃውን መደበቅ ለጋዜጠኝነት ሙያ ትልቅ ውድቀት ነው ብዬ ነው ማስበው። ጋዜጠኝነት ሰዎችን ማስደሰት ሳይሆን እውነትን መመርመር ነው። መረጃው የተሳሳተ ቢሆን ኖሮ ስህተቱን በግልጽ ማረም ይገባ ነበር ወዲያውንም ማለት ነው። ነገር ግን ከውግዘት ለመሸሽ መረጃን መደበቅ የበዳዮችን ዝምታ መጋራት ነው ብዬ ነው ማስበው። ሌላው በተቃራኒው ጋዜጠኛ ናታናኤል ያሳየው ጽናት አለ። ለሙያው ክብር የሚሰጥ ሆኖ ነው ያገኘሁት። ምንድነው ያለው? ለስራዬ ታማኝ ነኝ፣ እውነትን አልደብቅም በማለት ለሙያው ስነ ምግባሩ ወግኗል። ጋዜጠኝነት የሰላማዊ ማህበረሰብ መቆሚያ እንጂ የበዳዮች ዝምታ ተካፋይ መሆን አይደለም። ከነዚህ ሁለት ተቃራኒ ምስሎች በስተጀርባ ግን ዛሬም ድረስ ሚዲያዎቻችን የሞራል ዝቅጠት ውስጥ አሉ ብዬ ነው ማስበው ማለት ነው። ብዙዎች ሚዲያዎች የዘመኑ ጋዜጠኞች ለእውነት ከመቆም ይልቅ ዝምታን የመረጡበት በሶስት ዋና ዋና ምክንያቶች እንደሆኑ መረዳት ይቻላል። አንደኛውና ዋነኛው የወገንተኝነት በሽታ ነው። ብዙዎች ጋዜጠኞች ከመሆናቸው በፊት የአንድ እምነት ወይም የብሔር ወገንተኝነት ያጠቃቸዋል። በዚህም የተነሳ በደሉ የደረሰው በእኔ ወገን ወይም እምነት ተከታይ ላይ ካልሆነ በቀር ድምፃቸውን ማሰማት እንደ ክህደት ይቆጥሩታል። እውነቱ ግን ጋዜጠኝነት ከሃይማኖትና ከብሔር አጥር በላይ ለሰው ልጅ ሰብአዊነት የሚቆም ሙያ መሆኑን መዘንጋታቸው ነው። ሁለተኛው ደግሞ የማህበራዊ ሚዲያ ጫጫታና ውግዘት መፍራት ነው። ዛሬም ጋዜጠኞች እውነትን ከመዘገብ ተከታዮችን ወይም ፎሎወሮችን አጣለው ወይም ውግዘት ይደርስብኛል በሚል ስጋት እውነትን ሲቀብሩ ይታያሉ። እውነትን የሚመዝኑት በህሊናቸው ሳይሆን በላይክና በሼር ብዛት መሆኑን የሚዲያውን ነፃነት አደጋ ላይ ጥሎታል። ሶስተኛውና አሳዛኛው ምክንያት ደግሞ ጥቅምን ማስቀደም ነው። ለብዙዎች የጋዜጠኝነት ኑሮን ማሸነፍ ንግድ ብቻ ሆኗል። በዚህ ምክንያት የንግድ ጥቅማቸውን ወይም ዝናቸውን የሚነካ እውነት ሲመጣ የብዙዎችን እንባ ገፍተው ለራሳቸው ጥቅም ሲሉ አፋቸውን ይዘጋሉ። በአጠቃላይ በአክሱም ሙስሊሞች ላይ ለደረሰው በደል የሚዲያው ዝምታ የበዳዮች ሁለተኛ አለንጋ ሆኗል። ጋዜጠኝነት የታፈኑ ድምጾችን መፈተሽ እንጂ መሸሸጊያ ሊሆን አይገባም። እውነትን ለጥቅም ወይም ለወገን አሳልፎ መስጠት ሙያዊ ክህደት ብቻ ሳይሆን በታሪክም ፊት ተጠያቂነት የሚያደርግ የህሊና ቁስል ነው። ስለዚህ አሁን አክሱም ላይ በጣም ኦቪየስ የሆነ በደል አለ፣ ሙስሊሞች ላይ የሚደርስ በደል ማለት ነው። ያን በደል አውጥቶ ማሳየት ይኖርባቸዋል ብዬ አስባለሁ።